የእግዚአብሔር ቃል ሲናገር በማቴዎስ ወንጌል መጽሐፍ ምዕራፍ 6 ቁጥር 25 ላይ እንደዚህ ይላል። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና ስለ ሰውነታችሁ ስለምትለብሱት ነገር ስለምን ትጨነቃላችሁ? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማዩ አባታችሁ ግን ይመግባቸዋል ይላል። ወደ ምድር አበቦች ተመልከቱ፣ አይፈትሉም፣ አይደክሙም። ሰለሞን እንኳን በዛ ሁሉ ክብሩ እንዳንዲቷ የምድር አበባ አልለበሰም ይላል። ዛሬ ታይቶ ነገ ወደ እቶን የሚጣለውን የምድር አበባ እንደዚህ እግዚአብሔር የሚያስበው የሚያሳምረው ከሆነ ስለ ሰውነታችሁ ስለምትለብሱት ነገር፣ ስለ ነፍሳችሁ ደግሞ ስለምትበሉትና ስለምትጠጡት ነገር ስለምን ትጨነቃላችሁ ይላል። አሕዛብ ይሄን ሁሉ ነገር ምን ይላሉ? ይፈልጉታል ይላል። ነገር ግን በመጀመሪያ እግዚአብሔርን ጽድቁንና መንግስቱን ፈልጉ ይላል። ይሄ ሁሉ ነገር ይጨመርላችኋል ይላል። የሚበላውም የሚጠጣውም የሚለበሰውም ነገር የሰማዩ አባታችሁ እንደሚያስፈልጋችሁ ስለሚያውቅ ይሄን ሁሉ ነገር ይሰጣችኋል፣ ይሄን ሁሉ ነገር ይጨምርላችኋል። እናንተ ግን የእግዚአብሔርን ጽድቅ የሆነውን ነገር፣ እውነት የሆነውን ነገር፣ ቅድስና ያለበትን ነገር ሁሉ ይሄንን ፈልጉ ይላል። ይሄንን ፈልጉ፣ ሌላው ይጨመርላችኋል ይላል። ቅዱሳን ወንድሞቼና እህቶቼ፣ ሌላውን በመፈለግ የዚህን ዓለም ነገር በጣም በመፈለግ አትድከሙ። አንድ ቀን የሚያልፍ ነው። አንድ ቀን ተቃጥሎ የሚጠፋ ነው። ዛሬ ታይቶ ነው ያለው እኮ ነገ ወደ እቶን የሚጣለውን የምድር አበቦች እንደዚህ የሚያስባቸው የሚያሳምራቸው ከሆነ እናንተንማ እንዴት ይላል። እግዚአብሔር ማኖር ያውቅበታል። እግዚአብሔር ማልበስ ያውቅበታል። እግዚአብሔር ማብላት ማጠጣት ያውቅበታል። ነገር ግን እናንተ የሚያስፈልጋችሁ አንድ ነገር ነው። የእግዚአብሔር መንግስት ጉዳይ ነው። የእግዚአብሔር የጽድቅ ጉዳይ ነው። እሱን ፈልጉ፣ ይሄ ሁሉ ነገር ሌላው ይከተላችኋል ይላል። ስለ ነገ ደግሞ አትጨነቁ። ነገ ስለ ራሱ ይጨነቃል፣ ለቀኑ ክፋቱ ይበቃዋል ይላል። ኢየሱስ ክርስቶስ ጌታ ነው። ስለ ነገ አትጨነቁ፣ ነገም በማሰብ አትጨነቁ። በመጀመሪያ ግን የእግዚአብሔርን ጽድቅ የሆነውን ነገር፣ እውነት ያለበትን ነገር፣ ቅድስና ያለበትን ነገር፣ መልካም ነገር ያለበትን ነገር ሁሉ ይሄንን አስቡ፣ ይሄንን አሰላስሉ፣ የእግዚአብሔርን ቃል አስቡ። ኢየሱስ ክርስቶስ ጌታ ነው። መልካም ይሆንላችኋል። መጽሐፍ ቅዱስ ሲናገር ለጻድቁ መልካም ይሆንልሃል በሉት ነው የሚለው። መልካም የሆነውን አስቡ፣ በጎ ወሬ ያለበትን አስቡ፣ ፍቅር ያለበትን አስቡ፣ አንድነት ያለበትን አስቡ። እግዚአብሔር ይባርካችሁ። እነዚህም በማሰብ ተጠመዱ። ለበረከቱኑ ሻሎም